እንስሳት እጅግ ያልተለመዱ አስቂኝ ወይም አደገኛ የሚመስሉ ነገሮችን ሲያደርጉ ስናይ አንዳንድ ጊዜ ምክንያታቸው ለእኛ ተፈጥሮን ከማድነቅ ባለፈ ብዙ ጊዜ ግንዛቤ ለሌለን ይቅርና የተፈጥሮን እንደ እጅ መዳፋቸው አንብቧል ለሚባሉት የሥነ ሕይወት ጠቢባንም ግራ አጋቢ ነው። ውድ የቻናሌ ቤተሰቦች ዛሬ ሳይንቲስቶች አጥጋቢ መልስ ያላገኙላቸውን 8 የእንስሳት ባህሪያትን ይዘን ቀርበናል። ጤና ይስጥልን። አንደኛ፣ ስሎዝ። ስሎዞች እጅግ ቀርፋፋ የሆኑ የእንስሳት ዝርያ ሲሆኑ የሚኖሩት በመካከለኛውና ደቡብ አሜሪካ ሞቃታማ የዝናብ ደኖች በተለይም በአማዞን ደኖች ውስጥ ነው። ለማመን በሚከብድ ሁኔታ የአንድ ስሎዝ ሳምንታዊና እጅግ አደገኛ ተግባሩ ወደ መጸዳጃ ቤት መሄድ ብቻ ነው። ስሎዞች ከሕይወታቸው 99% የሚሆነውን የሚያሳልፉት በዝናብ ደኖች ዛፎችን አናት ላይ ባለው አስተማማኝ መጠለያ ወይንም ካኖፒ ውስጥ ነው። ነገር ግን በሳምንት አንድ ጊዜ ያህል ለአንድ ዓላማ ብቻ እሱም ለመጸዳዳት ወደ ጫካው ምድር ቀስ እያሉ አድካሚ ጉዞ ያደርጋሉ። ከዛፍ ላይ መውረዱን አድካሚ የሚያደርገው ደግሞ ስሎዞች ከኤሊ የባሰ ቀርፋፋ በመሆናቸው ምክንያት ከዛፍ ላይ ለመውረድ ረጅም ጊዜ ስለሚወስድባቸው ነው። የሥነ ሕይወት ተመራማሪዎች ስሎዞች ለምን እንደ ዝንጀሮዎች በዛፍ ቅርንጫፍ ላይ ሆነው በሰላም እንደማይጸዳዱ እስካሁን ድረስ አከራካሪ እንደሆነ ይናገራሉ። ሁለተኛ፣ የታማሪን የልጆች እንክብካቤ። በዝንጀሮ ዝርያ ስር የሚመደቡት በአማዞን ጫካ ውስጥ የሚገኙት ታማሪኖች በመጠናቸው አነስተኛ ሲሆኑ እናቲቱ ታማሪን ልጆቹን ከወለደች በኋላ ልጅ ለመሸከም ኃላፊነቱ የአባት ይሆናል ማለት ነው። በመጀመሪያዎቹ ጥቂት ቀናት ውስጥ ለአባትየው ታስረክባለች። ታማሪኖች ብዙውን ጊዜ መንትዮችን የሚወልዱ ሲሆን ሕፃናቱ ከወላጆቻቸው አንጻር ሲታዩ እጅግ ትልቅ በመሆናቸው ያም ማለት ሁለቱ በአንድ ላይ የእናቲቱን 25% የሰውነት ክብደት ስለሚመዝኑ የልጆች እንክብካቤ ትልቅ የቡድን ሥራን ይጠይቃል። አባትየው ዋነኛ የልጆች ተሸካሚ ሲሆን መንትዮቹን ቀኑን ሙሉ በጀርባው ላይ አዝሎ በየ3 ሰዓቱ ብቻ እናቲቱ እንድታጠባ ያስረክባታል። ልክ እንደጠቡ እናቲቱ ወዲያውኑ ወደ አባታቸው ትመልሳቸዋለች። ይህም ሳይንቲስቶቹን አጃኢብ ከሚያሰኙ የተፈጥሮ ሁኔታዎች አንዱ አድርጎታል። ሶስተኛ፣ የፓንዳዎች ሽንት። ፓንዳዎች በእንስሳት ዓለም ውስጥ ካሉት እጅግ በጣም ያልተለመደና አካላዊ ብቃት የሚጠይቅ የሽንት መሽኛ መንገድ አላቸው። ፊኛቸውን ለማጸዳዳት ብቻ በተለመደው መንገድ መሽናት ቢችሉም ፓንዳዎች ግን ብዙ ጊዜ በአናታቸው ተዘቅዝቀው በመሽናት ሽንታቸውን ከሌሎች ፓንዳዎች ጋር ለመግባቢያነት ይጠቀሙታል። መልእክታቸው በተቻለ መጠን ርቆ መድረሱን ለማረጋገጥ ግዙፍ ፓንዳዎች በተለይም ወንዶቹ በዛፎች ላይ ለመሽናት በእጃቸው ይቆማሉ። አንድ ወንድ ፓንዳ የራሱን ምልክት መተው ሲፈልግ ወደ ዛፉ በጀርባው እየተጓዘ ይቀርብና የኋላ እግሮቹ ወደ አየር በመስቀል ሙሉ በሙሉ በፊተኛው እግሮቹ ወይንም መዳፎቹ ላይ ይቆማል። ከዚያም ተገልብጦ በዛፉ ቅርፊት ላይ ይሸናል ማለት ነው። አራተኛ፣ የቁራዎች ቀብር። አንድ ቁራ ሲሞት ሌሎች ቁራዎች ሳይንቲስቶች በተደጋጋሚ የቁራ ቀብር ብለው የሚጠሩትን ስነ ስርዓት ያደርጋሉ። አንድ ቁራ ሌላ የሞተ ቁራን ካገኘ ወዲያውኑ በአቅራቢያው ወደሚገኝ የዛፍ ቅርንጫፍ በመብረር በጣም ለየት ያለ ከፍተኛ ድምፅ ያለው የማስጠንቀቂያ ጥሪ ያሰማል። በደቂቃዎች ውስጥ በአካባቢው ያሉ በደርዘን የሚቆጠሩ ሌሎች ቁራዎች በሬሳው ዙሪያ ይሰባሰባሉ። መላው መንጋ በድንገት ሙሉ በሙሉ ጸጥ በማለት ወደ ታች ወደ ሞተው ቁራ ይመለከታሉ። ጥቂቶች ደግሞ በቅርበት ለመመልከት ወደ አስክሬኑ ጠጋ ብለው ሊዘሉ ይችላሉ። ሬሳውን አይነኩትም ወይም አይቀብሩትም። ምልክታቸውን ካጠናቀቁ በኋላ መንጋው በጸጥታ ተበታትኖ አካባቢውን ትቶ ይበራል። አምስተኛ፣ አስፈሪው መከላከያና ቀንድ ያላቸው እንሽላሊቶች። የቴክሳስ ቀንዳም እንሽላሊት ደግሞ ነገሮችን ወደ አስፈሪ ፊልም ደረጃ ያደርሰዋል። እንደ ተኩላ ወይንም ቀበሮ ባሉ አዳኞች ሲዋከብ እንሽላሊቱ በአይኑ ማዕዘናት ላይ ያሉ ጥቃቅን የደም ስሮችን እስኪፈነዳ ድረስ በራሱ ውስጥ ያለውን የደም ግፊት ይጨምራል። በመቀጠልም መጥፎ ጠረን ያለው የደም ፍሰት ከአይኖቹ ውስጥ እስከ 5 ጫማ ርቀት ድረስ ይረጫል። ደሙ
ውሻ መሰል አዳኞች በፍጹም የሚጠሉትን ኬሚካሎች ስለሚይዝ እንሽላሊቱን በመጸየፍ እንዲርቁት ያደርጋቸዋል። ሰባተኛ የዶሮዎች ህልም። ዶሮዎች ህልም እንደሚያዩ ስንቶቻችን ነን የምናውቀው? አዎ በእርግጥ ያልማሉ። ልክ እንደ ሰብአዊ ፍጡር ዶሮዎችም እንዲያልሙ የሚያስችላቸውን ጥልቅ የእንቅልፍ ዑደት ያሳልፋሉ። ዶሮዎች ሌሊት በሚተኙበት ወቅት አእምሯቸው ከሰው ልጅ ጋር የሚመሳሰል ውስብስብ የእንቅልፍ ደረጃዎችን ያልፋል። በተጨማሪም ዩኒ ሄሚስፌሪክ ስሎ ዌቭ ስሊፕ የተባለ ብቃት አላቸው። ይህ የሰው ልጆች የሌላቸው ልዩ የላቀ ኃይል ነው። ዶሮዎች አንዱን አይናቸውን ክፍት አድርገው በአንድ ጊዜ ግማሽ የአእምሮ ክፍላቸውን ብቻ ማስተኛት ይችላሉ። ይህም ከአዳኞች ንቁ ሆነው እየተጠበቁ እንዲያርፉ ያስችላቸዋል። ስምንተኛ የቶረንት ዳክዬዎች ራስን የማጥፋት ጉዞ የሚመስል። በአንዲስ ተራሮች ፈጣንና አልፎ አልፎ በረዶ በሆኑ ወንዞች ውስጥ ቶረንት ዳክዬዎች አብዛኞቹን እንስሳት በቀላሉ ሊያሰምጡ በሚችሉ ኃይለኛ የውሃ ሞገዶች ውስጥ ይኖራሉ። ጫጩቶቻቸው ምግብ መፈለግን የሚማሩበት ጊዜ ሲደርስ ወላጆቻቸው ትንንሾቹንና ለስላሳዎቹን ጫጩቶች በቀጥታ ወደ እጅግ ኃይለኛውና ወደሚናወጠው የውሃ ሞገድ ውስጥ ይነዷቸዋል። ጫጩቶቹ በተደጋጋሚ ወደ ውስጥ ይሰምጣሉ፣ ከአለቶች ጋር ይጋጫሉ እና በውሃው ተገፍተው ወደ ታች ይወሰዳሉ። ይህ የወላጆቹ ቸልተኝነት ቢመስልም ይህ ከባድ ፈተና ጫጩቶቹ ሲያድጉ በእነዚህ ኃይለኛ ሞገዶች ውስጥ ለመትረፍ የሚያስፈልጋቸውን ከፍተኛ የጡንቻ ጥንካሬና የዋና ቅንጅት ማዳበር የሚችሉበት ብቸኛው መንገድ ነው። ውድ የቻናሌ ቤተሰቦች ለዛሬ ያዝነው ዝግጅት ይህን ይመስል ነበር። ቻናላችንን ሰብስክራይብ በማድረግ እንድታበረታቱን፣ ላይክ በማድረግ ለሌሎች ተደራሽ እንዲሆን እንድታደርጉ እንዲሁም የደውል ምልክቷን በመጫን አዳዲስ ዝግጅቶች በዚህ ቻናል ላይ ሲጫኑ እንዲደርሷችሁ ማድረግ ትችላላችሁ። እናመሰግናለን።